ውድ ወንድሞችና እህቶቼ ኢብሊስ ከአጋንንት የሚመደብ እንጂ አንዳንድ ሰዎች እንደሚሉት ከመላእክቶች የሚመደብ ፍጡር አይደለም። ለዚህም ብዙ ማስረጃዎች አሉ። አንደኛ አላህ ሱብሓነሁ ወተዓላ በቁርአን ላይ ካነ ሚነል ጅን ከአጋንንት ነበር ብሎ በግልጽ በቁርአን ላይ ያስቀምጦልን እናገኛለን። ሁለተኛ መላእክቶች የሚራጉ አይደሉምና ዝርያዎች የሏቸውም። ኢብሊስ ግን ዝርያዎች እንዳሉት አላህ ሱብሓነሁ ወተዓላ በቁርአን ላይ አፈተተኺዙነሁ ወዙርየተሁ አውሊያ እነዚያ ከሃዲያንን ሲወቅስ ኢብሊስንና ዝርያዎቹን ወዳጆች አድርጋችሁ የእነርሱ ተከታዮች ትሆናላችሁን ብሎ አላህ ይወቅሳቸዋል። ሶስተኛ መላእክቶችና ኢብሊስ የተፈጠሩበት ነገር የተለያዩ ነገሮች ናቸው። ነቢዩና ሙሐመድ ዓለይሂ ሰላቱ ወሰላም ሐዲታቸው ላይ ኹሊቀቲል መላኢከቱ ሚን ኑር መላእክቶች የተፈጠሩት ከብርሃን ነው ይሉናል። ወኹሊቀቲል ጃኑ ሚን ማሪጅ ሚን ናር አጋንንት ደግሞ የተፈጠሩት ከተንቀልቃይ ከነበልባል እሳት ነው ይሉናል። ይህ ሐዲት በግልጽ እንደሚያስረዳን መላእክቶች የተፈጠሩበት ብርሃን፣ ጅኖች ወይም አጋንንቶች ደግሞ የተፈጠሩበት ከእሳት እንደሆነ ነው። ኢብሊስ ደግሞ የተፈጠረው መላእክቶች ከተፈጠሩበት ብርሃን ሳይሆን ጅኖች ወይም አጋንንቶች ከተፈጠሩበት እሳት እንደሆነ ኢብሊስ ለሰይዱና አደም ሱጁድ ውረድ በተባለበት ጊዜ አሻፈረኝ ያለበትና የተኮራራበት ምክንያት ሲገልጽ ምን ይላል? ኸለቅተኒ ሚን ናሪን ወኸለቅተሁ ሚን ጢን እኔን የፈጠርከኝ ከእሳት ነው፣ አደምን የፈጠርከው ደግሞ ከጭቃ ነውና ለእርሱ ሱጁድ አልወርድም አልተናነስም ማለት ነው። ከዚህ የምንረዳው ውድ ወንድሞችና እህቶቼ ኢብሊስ የተፈጠረበትም ይሁን አጋንንት የተፈጠሩበት እሳት ነውና ኢብሊስ ከአጋንንት የሚመደብ መሆኑን እንገነዘባለን ማለት ነው። አራተኛ መላእክቶች በአጠቃላይ አላህ ሱብሓነሁ ወተዓላ ያዘዛቸውን ፈጽመው እንደማይነቅፉ ሲናገር አላህ በቁርአን ላይ ላ ያዕሱነ አላህ ማ አመረሁም ወየፍዐሉነ ማ ዩእመሩን አላህ ያዘዛቸውን ፈጽሞ አያምፁም ያዘዛቸውንም ብቻ ነው የሚፈጽሙት ይላል። ኢብሊስ ግን ለሰይዱና አደም ዓለይሂ ሰላም የአክብሮት ሱጁድ ውረድ በተባለበት ጊዜ አባ ወስተክበረ ብሎ አላህ ገለጸው። አሻፈረኝ አለ፣ ተኩራራ፣ የአላህ ሱብሓነሁ ወተዓላን ትእዛዝ አላከበረም። ስለዚህ መላእክቶች በጠቅላላ የአላህን ትእዛዝ አክባሪዎች ስለሆኑ ኢብሊስ ደግሞ አክባሪ አለመሆኑ ከመላእክቶች ምድብ እንዳልሆነ በግልጽ የሚያሳየን ነው ማለት ነው። ስለዚህ ውድ ወንድሞችና እህቶቼ የትኛውም ሰው ኢብሊስ ከመላእክቶች ምድብ ነው የሚላችሁም ይሁን ወይም አንዳንዶቹ ከዛም በላይ ጨምረው የመላእክቶች አስተማሪ የመላእክቶች መሪ ነበር እያሉ የሚናገሩ ሰዎችን ልንጠነቀቃቸው